ለዚህ ጋር ስኬቸሩ ላይ ምን ይላል መሰለ 970 ጎል ይህ ማለት 30 ጎል ነው የቀረህ 1000 ልትሞላ ወገን CR7 በድጋሚ ቡድኑን አሸናፊ ሊያደርግ የሚችል ጎል ነቅንቆ አስቆጠረ የኔ አባት ዛሬ ደግሞ ይለያል ነው ማለት ዛሬ ደግሞ በዚህ ነው ማንዬ በዚህ ነው ዛሬ እንዴት አይነት ወሳኝ ጨዋታ እንዳሸነፋል ናስር አልገባችሁም በነገራችን ላይ ሳውዲ ፕሮ ሊግ ለማሸነፍ ከጫፍ ደርሷል አልናስር እንደምታዩት እንግዲህ ልዩነቱ እየሰፋ እየሄደ ነው ጀማዓ አራት ጨዋታ ብቻ ነው የቀረው ይሄ ሊግ ሊጠናቀቅ ታዲያ እንደምንም ጥሮ ግሮ ይሄ ቡድን ሁለት ጨዋታዎችን ተከታታይ ማሸነፍ ከቻለ CR7 እንግዲህ የሳውዲ ፕሮ ሊግ ዋንጫን ማሸነፍ ይችላል ማለት ነው ዋንጫና CR7 ማለት ታቃላችሁ መላቀቅ የለም እንዲህ ናቸው የትም ይሄድ ዋንጫ ከመብላት እንደሆነ ዞር የማይልሽ ማንዬ አንዱ ሽንቆል ይሳካል ዘንድሮ ደግሞ ዋንጫ ደግሞ በልቶ ሳውዲን ሲያሸበረቃት አስባችሁታል እኛ ራሱ በጀለብያ ነው ዘንድሮ የመጨረሻውን ጨዋታ ምናየው በጀለብያ በቃ በለን በከባሽ ነው አንዳገባው ጀማ ግባና አውጣው እኔ ምንም ቃል የለኝም 970 ጎል የቁርጥ ቀን ልጅ በስመ አብ እግዚአብሔር ነው ምላችሁ ከልክ በላይ ነው ደስ ያለ ምን አይነት ከባድ ጨዋታ እንደሆነ የተመለከታችሁ አይታችኋል የምሬን ነው ምላችሁ አረ በስመ አብ ኮሜንቱ ሙሉት የሮናልዶ ፋኖች የታላችሁ ኮሜንቱን ሙሉት ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ጎት የቆቅ መረቅ የCR7 ቤተሰብ ሰብሰብ በል አባቴ CR7 ጠቅ አርጎ 970 ገብቶልሃል አልናስር አልሃሊን ከአራቱ አንዱ ሌላኛውን አልሃሊን ዛሬ ያሸነፈ ሁለት ለባዶ ነው ሊያልቅ ነው ገባ አይደል እኔ እዚህ አርሲዬን እየቋጠርኩ ስለሆነ የCR7 ቤተሰቦች እዛ ጋር ጨርሱልኝ 970 ገብተናል ዘንድሮ ሊጉን ልንበላው ነው ማለት በቃ አራት ጨዋታ ነው የቀረው 8 ነጥብ ከአልሂላል ሁለት ጨዋታ አንድ ጨዋታ ተካካይ ጨዋታ አለው በአጠቃላይ እሱ 5 እኛ 4 ወጥም ገብቷል ነው ማለት 970 ያልኳችሁም አሁን 980 እንደምንም ብለን 980 እንግባ በኢንተርናሽናል ብሬክ የለም ኮምፓላ ኢንተርናሽናል ብሬክ ገባ ግዴታማ ሳውዲ ፕሮ ሊግ እና የሆነ ኤዥያ ዩሮፓ ሊግ ነው ያጫወቱ ነው ያሉት መሰለኝ አሁን ማይረቡ ሰዎች ብቻ 980 ከገባን 1000 ይደፈናል ነው ማለት ወጥር ቤተሰብ እንኳን ደስ አለህ እኔ አሁን ባርስዬ እየተደሰትኩኝ ነው ማለት ያራድዬ ልጅ ቃንተ ወጥር እኔ እዚህ ጋር ወጥራለሁ ፉል ታይም መስራት አያስፈልግም የጨዋታ አልቋል እንችላለን 3 ነጥብ አረ ይሄ ተጫዋች ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ዛሬ ማለት ነው አልናስር አልአህሊን ማለት ነው 2 ለባዶ ባሸነፈበት ጨዋታ ክርስቲያኖ ሮናልዶ አንድ ጎል አስቆጥሮ ነበር ተመልከቱ 970 ጎል ላይ እንግዲህ ደርሷል በቃ ይሄ ተጫዋች እንደሚደፍነው እርግጥ ነው 30 ጎል ብቻ ነው የቀረው 1000 ለመድፈን ማለት ነው ያደርገዋል ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ አለማድነቅ አይቻልም ይሄንን ተጫዋች አለማድነቅ አይቻልም ከምሬን ነው የምላችሁ ሼር ኮፒ ሊንክ ያደርጋችሁ ለሁሉም አድርሱ ይመቻችሁ ባይ ሲጀምር አንድ ክለብ ተቸግሮ ያራዳ ልጆች መውጫ መግቢያው ግራ ከገባው ወንዱ ከትላል ስፍራው አካሄዱ እንደዚህ ነው በቃ 970 ላይ ገርግዶት ቁጭ ብሏል 30 ጎሎች ብቻ ለ1000 የቀሩት ያራዳ ልጆች ከጨዋታው በፊትም ቀደም ላይቭ ላይም እየነገርኳችሁ ነበር ይሄ ጨዋታ በጣም ከባድ ነው ብያችሁ ነበር ነገር ግን የፈለገ ቢከብድ የፈለገ ጨዋታው ቢያስቸግር የፈለገ ነገሩ ቢባባስ ሜዳ ውስጥ ማን አለ ጎቤው እዚህ ጋር እየጻፍከው 16 ዓመት ተኩሉ ጎረምሳ አለ ሜዳ ውስጥ አይበገሬው በየትኛውም በኩል ማይተኛው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ካለ ድል አለ ማሸነፍ አለ ምንም ጥያቄ የለውም ነው ማለት ያራዳ ልጆች በሚያስገርም ሁኔታ ማለት ነው 2-0 አልናስሮች እየመሩ እንግዲህ አሁን 9 ደቂቃ ተጨምሯል ያው ክርስቲያኖ ሮናልዶ ተቀይሮ ወጥቷል ማለት አንደኛው ከሶስተኛው ጋር እየተጫወቱ የሚገኙት ይሄ ለአልናስር እጅግ በጣም አስፈላጊ ውጤት ነበረ ማለት ነው ወደ 9 ነጥብ ማስፋት ችሏል ማለት ነው ነጥቡን ማለት ነው 4 ጨዋታዎች ነው የቀሩት አልናስር ከነዚህ ውስጥ አንዱን ጨዋታ አብሶ ነገ አልሃሊ የሚሸነፍ ከሆነ አንዱን ጨዋታ ካሸነፈ የሳውዲ ፕሮ ሊግን ለማሸነፍ በቂው ነው ያራዳ ልጆች ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ አንተ ባተበኛ ቡሻ አይሆንም በፍጹም ሊደረግ አይችልም የተባለውን ታላቁ ኃያሉ CR7 አከናውኖ አድርጎ ሊያሳየን ነው 970 ግብ ላይ ደረሰ ዛሬ ለአልናስር ግብ አስቆጥሮ አልናስርንም ሻምፒዮን ሊያደርገው እየተንደረደረ ይገኛል አረ CR7 አለማድነቅ ጨፍንነት ነው አረ ለCR7 አለማጨብጨብ
ንፉግነት ነው። እረ ሲያርሰበን ከፍ አድርጎ ስሙን አለመጥራት አላዋቂነት ነው። 970 ጎል 1000 ሊገባ 30 ጎሎች ናቸው የቀሩት። 30 ጎል ምን አላት? ምን አላት? አሁን በቅርብ ጊዜ ውስጥ 1000 ይገባል። ንጉሠ ነገሥት ዘእግር ኳስ ክርስቲያኖ ሮናልዶ ዶ ሳንቶስ ቬሮ ዳቬሮ የማዴራው ፈርጥ የማሪያ ዶሎሬስ ዶ ሳንቶስ ቬሮ ልጅ የሆዜ ዴኒስ አቬሮ ልጅ 970 ጎል ደረሰ። 41 አመቱ ነው። እስቲ ላልናስር ለራሱ 970 የደረሰበት ጎል ነው ማለት ነው። ላልናስር በጣም የሚያስፈልገው ደሞስት ኢምፖርታንት የሆነች 3 ነጥብ ማስገኘት ችሏል ማለት። በእርግጥ 90 ላይ ኮማን አስቆጥሯል፣ ግን የክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ጎል በጣም ኢምፖርታንት ጎል ነበረች ማለት ነው። አምናና ካቻ አምናን ይስል የነበረው ምናልባት ባልናስር ቤት ክርስቲያኖ ሮናልዶ ህልሙን እየኖረ ነው ማለት ይቻላል አሁን ላይ ማለት ነው። ለምን ብዙ ዋንጫዎችን ለማሸነፍ ተቃርቧል በጥረቱ ማለት ነው። ከዚህ ፊት አምናና ካቻ አምና ክርስቲያኖ ሮናልዶ ኢንዲቪጁዋሊ በደንብ ሸይን አይደለም በቲሙ ውስጥ በሳውዲ ፕሮ ሊግ በደንብ ሸይን ሲያደርግ ተመልክተናል። ጎሎችን ያስቆጥራል፣ የወርቅ ጫማዎችን ያሸንፋል፣ ኢንዲቪጁዋሊ ማን ኦፍ ዘ ማች ፕሌየር ኦፍ ዘ በቃ ኤቭሪቲንግ ያሸንፋል። ግን ቡድኑ እንደ ቡድን ስኬታማ መሆን አልቻለም ነበር ማለት ነው። ክርስቲያኖ ሮናልዶ ግን ነጆ ፌሊክስ እንደመጡ ነኮማን ምናምን ካደረገ በኋላ አሁን ላይ ግን እርሱም ሼን እያደረገ ነው። ቡድኑ ዋንጫ ለማሸነፍ ተቃርቧል። አሁን አይ ቲንክ 79 ነጥብ ከተከታያቸው አልሂላል ቀሪያን ጨዋታ ያለው ስንት ነው 71 ምናምን ነገር መሰለኝ ማለት ነው። አልሃሊ ነው በዛ ላይ ያሸነፉት ማለት አልሃሊ ማለት ሶስተኛው ቡድን ማለት ነው። በጣም ከባድ ጨዋታ ነበርና ክርስቲያኖ ሮናልዶ በጭንቅላቱ ማለት ነው የሚገርም ግብ አስቆጥሮ አሁን 90 ላይ ኮማን ምናምን ጨምሯል። አይ ቲንክ ጩቶ ሊያልቅ ነውና ይሄ ሰውዬ 41 አመቱ ነው። ግን ስቲል የሱ ኢንቮልቭመንት በጣም በግልጽ ነው የሚታየው። አምናና ካቻ አምና እንዳልኳችሁ በጣም ብዙ ነገር በግሉ እያደረገ ቡድኑ ግን እንደ ቡድን ስኬታማ አልነበረም። አሁን ግን ያው ክርስቲያኖ ሮናልዶ እንዳልኳችሁ እና ይሄ ሰውዬ አለማድነቅ ይሄን ሰውዬ መጥላት ላይ ሰውዬ ቪዲዮ ሲሰራ የሚደብራችሁ ሰዎች ምናምን አይሩን ግበሽ